መንፈስ ቅዱስ አሐዱ አምላክ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርገት ዘእግዚእነ ኢየሱስ ክርስቶስ እንኳን ለጌታችን ለኢየሱስ ክርስቶስ እርገት አደረሳችሁ። ክርስቶስ ትንሣኤ እሙታን በአብይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም መዘሰኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን። ውድ ቻናል ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። የእግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። እርገት 40 ቀን ጾም ፋሲካ በኋላ ከ40 እስከ 40 ቀን እርገት ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ክብር በዓል እንኳን አደረሳችሁ አደረሰን። የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት የድህነት ስራውን ማጠቃለያና የሰው ባህሪ ወደ ቀደመው ክብሩ የተመለሰበትና የቀደመውን ክብር በላይ የሆነበት ታላቅ ምስጢር ነው። በእርገቱ የገለጠውን መለኮታዊ ክብር ፍጹም ፍቅር በሚከተሉት ነጥቦች መጽሐፍ ቅዱሳዊ በሆነው መንገድ እንየው። አንደኛ፣ በመለኮታዊ ክብርና እግዚአብሔርነቱ ጌታችን ሲያርግ በምድር ላይ የመጀመሪያው የማዳን ስራ በድል ማጠናቀቁና እርሱ ከሰማይ የወረደ የባህሪ አምላክ መሆኑን አረጋግጧል። በእርሱ ስልጣን ማረጉ ነቢዩ ኤልያስ በሰረጌላ ተነጥቆ ሄደ። ጌታችን ግን በማንም ረዳትነት ሳይሆን በራሱ መለኮታዊ ስልጣን ወደ ሰማይ ወጥቷል። ይህ በራሱ እግዚአብሔርነቱ ያሳያል። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎች ስጦታ ሰጠ። ወደ ላይ ወጣ የሚለውስ ከሰማያት ሁሉ በላይ የወጣ እርሱ ነው። ኤፌሶን 4 ከቁጥር 8 እስከ 10። በክብር በደመና መወሰዱ ደመና የእግዚአብሔር ክብር መገለጫ ነው። ጌታ በደመና ማረጉ እርሱ በብሉይ ኪዳን በደመና ተጋርዶ ይታይ የነበረው ያው እግዚአብሔር መሆኑን ይመሰክራል። ይህን ከተናገረ በኋላ እርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰወራ ተቀበለችው። ሐዋርያት ሥራ ምዕራፍ 1 ከቁጥር 9። ሁለተኛ፣ የሰው ባህሪ ልዕልና የእርገት ትልቁ ምስጢር ጌታችን ያረገው በለበሰው ስጋ በሰውነቱ መሆኑ ነው። ይህ ለሰው ልጅ የተገለጠ ልዩ ክብር ነው። ስጋችን በስላሴ ዙፋን ማቀመጡ ክርስቶስ ሲያርግ ቀድሞ ያልነበረውን መለኮታዊነት ለማግኘት ሳይሆን የኛ ምድራዊ ስጋ ከእግዚአብሔር ጋር አንድ አድርጎ በሰማያዊ ዙፋን ላይ ለማስቀመጥ ነው። በአባቱ ቀኝ መቀመጡ ማለት የስልጣንና የእኩልነት መገለጫ ነው። የሰው ልጅ ስጋ ከአምላክ ጋር እኩል በመሆኑ ክብር ተቀመጠ ማለት ነው። ጌታ ኢየሱስም ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ማርቆስ 16 ከቁጥር 19። የፍጹም ፍቅር መገለጫ ጌታችን በእርገቱ ያሳየው ፍቅር ተለይቶ የማይለይ ፍቅር ነው። የማይቋርጥ ህብረት። ጌታ ወደ ሰማይ የሄደ እኛ ጥሎን ሳይሆን ለእኛ ቦታ ሊያዘጋጅልንና መንፈስ ቅዱስ ሊልክልን ነው። ፍቅሩ በስጋ ሊለየንም በመንፈስ ግን ሁልጊዜ ከኛ ጋር መሆኑን አረጋግጧል። እንሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል 28 ቁጥር 20።
መካከለኛነቱ በመለኮታዊ ትምህርት መካከለኛ ሞዲተር የሚል ቃል የክርስቶስን የባህሪ አንድነት ሰውም አምላክም መሆኑን የሚገልጽ እንጂ አማላጅነት ተደርጎ አይወሰድም። መካከለኛ ማለት አንድ አድራጊ ማለት ነው። መካከለኛ የሚለው ቃል በግሪኩ ሚስቴልስ ሲሆን ትርጉሙ በሁለት ወገኖች መካከል ቆሞ አንድ የሚያደርግ የሁለቱም ባህሪ የያዘ ማለት ነው። ክርስቶስ መካከለኛ የተባለው አምላክነቱ ሳይተው ሰው በመሆኑ ሰውንም ከአምላክ ጋር በማዋሄዱ ነው። መጽሐፍ ቅዱስም እንደ እግዚአብሔር አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ እንዳለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። አንደኛ ጢሞቴዎስ 2:5 እዚህ ጋር ሰው የሆነው የሚለው ቃል ትኩረት የሚሰጠው ለስጋዊ ነው። እርሱ መካከለኛ ሊሆንም የቻለው በፍጹም አምላክነቱ ከአብ ጋር በፍጹም ሰውነቱ ደግሞ ከኛ ጋር አንድ ስለሆነ ነው። መካከለኛነት በስልጣን እንጂ በልመና አይደለም። የክርስቶስ መካከለኛነት በደሙ የፈጸመው በስልጣኑ የሰጠው ድህነት ነው። አማላጅነት ሳይሆን የባህሪ ገንዘቡ በሆኑ ቤዛነት ሰውን ነጻ ማውጣቱ ነው። መጽሐፍ ቅዱስ ስለዚህ የፊተኛው ኪዳን ተላላፊዎች የሰሩትን ኃጢአት የሚበዥ ሞት ስለሆነ እርሱ የአዲስ ኪዳን መካከለኛ ነው ይላል። ዕብራውያን 9:15 መካከለኛነቱ ከቤዛነት ወይም ከቤዛነት ጋር የተያያዘ ነው። ኃጢአት የሚያስተሰርየው በስልጣኑ እንጂ በመለመን አይደለም። መካከለኛነቱ ሊቀ ካህናት ነው እንጂ በዕብራውያን መጽሐፍ ላይ ክርስቶስ መካከለኛ ሊቀ ካህናት የተባለው ራሱ መስዋዕት አድርጎ በማቅረቡ ነው። ካህን መስዋዕቱም ተቀባዩም እርሱ ራሱ ነው። መጽሐፍ ቅዱስ የተሻለ ተስፋ የሚሰጥበት የሚበልጠው ኪዳን መካከለኛ ሆኗል ይላል ዕብራውያን 8:6 እነዚህ ጋር መካከለኛነቱ ከኪዳን ጋር የተያያዘ ነው። ኪዳን ደግሞ በሁለት ወገን መካከል የሚደረግ ውል ነው። ክርስቶስ በሰውነት ወገን ሆኖ መከራ ተቀበለ። በአምላክነቱ ወገን ሆኖ ደግሞ መከራውን ተቀብሎ ይቅር አለ። ይህ መካከለኛነት እንጂ አማላጅነት አይባልም። መካከለኛነት ሁሉ የያዘ ነው። ክርስቶስ በሰማይ የኛ ስጋ ለብሶ በአባቱ ቀኝ መታየቱ ራሱ ለድህነታችን ዘላቂ ማረጋገጫ ነው። መጽሐፍ ቅዱስ ክርስቶስ አሁን ስለኛ በእግዚአብሔር ፊት ይታይ ዘንድ ወደ እርሱ ወደ ሰማይ ገባ ይላል። ዕብራውያን 9:24 ይታይ ዘንድ የሚለው ቃል ይገልጸዋል። የእርሱ መታየት ብቻውን መካከለኛነቱና ድል አድራጊነቱ ይገልጻልና ፍቅሩ የጌታችን የመድኃኒታችን ኢየሱስ ክርስቶስ በክብር ማረጉና በአባቱ ቀኝ በዙፋኑ መቀመጥ የመለኮታዊ ፍቅር የመጨረሻና ከፍተኛ ማሳያ ነው። ይህ ክስተት ፍቅሩ እንዴት ድል አድራጊ እንደሆነና የሰው ልጅ እስከ ምንም ድረስ ከፍ እንዳደረገው የሚያሳይ ምስጢር ነው። ሰው ባህሪ በስላሴ ዙፋን መከበሩ የስላሴ ዙፋን የማይቀርብ መለኮታዊ ክብር ያለበት ነው። ጌታችን ግን የለበሰውን ስጋ የኛን ባህሪ ይዞ በዚያ ዙፋን ላይ ተቀመጠ። ይህ ማለት ፍቅር መሬታዊን የሰው ባህሪ ከመላእክት በላይ ከፍ አድርጎ ማለት ነው።
የፍቅር ትርጉም ይህ ነው። የወደደን የሚባለው ዝቅ ብሎ ያሳየኝ ብቻ ሳይሆን እርሱ ባለቤት ክብር ላይ ያሳረፈን ጭምር ነው። እግዚአብሔር ግን በምሕረት ባለጸጋ ስለሆነ ከክርስቶስ ጋር አስነሳን፣ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ኤፌሶን 2:4-6 በቀኝ መቀመጡ የእኩልነት የሰላም ፍቅር በመጽሐፍ ቅዱስ ቀኝ ተብሎ የሚጠቀሰው የስልጣን የክብርና የእኩልነት ምልክት ነው። ጌታችን በዙፋኑ በቀኝ ተቀመጠ ሲባል በስጋዊ ያሳየው ትህትና ወደ ዘላለማዊ ክብር መመለሱን ለሰው ልጅ የሰላም ዙፋን መከፈቱን ያሳያል። አዳም በኃጢአት ምክንያት ከፈጣሪው ርቆ ፈርቶ ነበር። ክርስቶስ ግን በዙፋኑ ላይ በመቀመጥ ያንን የፍርሃት ግድግዳ አፍርሶ የፍቅር ህብረት መለሰን። ሊቀ ካህናቱ በሰማያት በግርማው ዙፋን ቀኝ ተቀመጠ። ዕብራውያን 8:1 የመጠበቅና የዋስትናን ፍቅር ጌታችን በዙፋን ላይ መቀመጡ ስራውን ጨርሶ ለማረፍ ብቻ ሳይሆን ለቤተ ክርስቲያን ለምእመናን ራስ ሆኖ ለመጠበቅ ነው። ይህ ፍቅሩ ለዘላለም የሚጠብቅ የንጉሱ ፍቅር መሆኑን ያሳያል። ንጉሱ በዙፋን ላይ ሲቀመጥ ህዝቡን በህጉን በስልጣኑ እንዲጠብቅ ክርስቶስን በዙፋኑ ላይ ሆኖ በጸጋው በኃይል እኛን ይጠብቀናል። እርሱም ከሁሉ በላይ ለቤተ ክርስቲያን ራስ እንደሆነ ሰጠን እንዲል ኤፌሶን 1:22 የድል አድራጊነት ፍቅር ጌታ በዙፋን መቀመጡ ሞትን፣ ሲኦልን እና ሰይጣንን ድል አድርጎ ያሳያል። ይህ ፍቅር ኃይል ፍቅር ነው። ጠላታችንን ድል አድርጎ እኛን ነጻ ያወጣን የድል ንጉስ ነው። እውነተኛ ፍቅር ወዳጁን ከጠላት እጅ ነጻ ለማውጣት ይዋጋል፣ ያሸንፈዋልም። ከዚያ በድል ዙፋን ላይ ተቀምጦ ለወዳጁ ሰላምን ያውጃል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋን ላይ እንደ ተቀመጥኩ እንዲል ራእይ 3:21 እንሆ በደጅ ቆሜ አንኳኳለሁ። ማንም ድምጼ ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋርም እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኔ ላይ እንደተቀመጥኩ ድል ነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያን የሚል ጆሮ ያለው ይስማ። ራእይ 3:20-22 ፍቅር ዘፍቅር አቤቱ ወዳጄ ሆይ እወድሃለሁ፣ እወድ ዘንድ እወድሃለሁ።